ምላሽ ከአንተ አላገኘሁም። ምንም እንኳን መለስክም ይኸውልህ ከመጽሐፉ ነጥላለሁ ስትል ቋንቋ ውስጥ እንደገና ሌላ አጣብቀኝ ውስጥ ገባ። አንተ እኮ ያልከው ማን ነው? ለመማር ስትፈልግ ቃሎቱን ማለት የቁርአኑን ቃል ትራንስሌት አድርገህ እንድትገነዘብ ለምሳሌ አንተ አሁን አረበኛን ባመጣልህ አታውቅም። እሺ አማርኛውን አንተ ተባለበትን አሳየኝ። እሺ አንድ ጥቅስ ቁርአንን ተርጉሙ ተብሎ የተፈቀደበትን ቁርአን ላይ አንድ ጥቅስ ስጠኝ። ተርጉሙ ሳይሆን አንተም በሚገባ አባስ ይሄ እኮ ሸሪዓውን የነብይን ህግና አላህ ብለህ የምትከተለውን ህግ ጥሰህ ነው። ከአረብኛ ውጪ ይሄ ቋንቋው እንዲተረጎም አባስ ይሄ ቋንቋ ለሌሎች እንዲደርስ ከአረብኛ ውጪ የታዘዘበትን አንድ ጥቅስ ስጠኝ። ስማ እኔ አሁን አረበኛው ልክ አረበኛው በመጣው ዝም ብዬ አረበኛውን ሳነብልህ ቦል ይገባሃል እንዴ? አረበኛ ትችላለህ? እኔ አረብ ስላልሆንኩኝ ሲጀመር ማልከተለውም አንተ መከተል የለብህም። ስለዚህ ለአንተ በአማርኛ ማስተማር አለብኝ እኮ። ለአረቦች ብቻ የተላከ ነው፣ አንተን አይመለከትም እያልኩ ነው። እኔ ተምሬ አስተምራለሁ። ለምን ታስተምረኛለህ? አስተምሩን ያለው ለምን ትማራለህ? ለምን ታስተምራለህ? አረብኛ የማይችል ሰውዬ የማይመለከተው ከሆነ ስለዚህ ወደ ነጥቡ እንመለስና አባስ ወደ ዋናው ነጥብ እዚህ ጋር መማር ግዴታ ይሆንባል። ሲጀመር አላህ ቁርአንን መቅራት ይከራለው። ችግር የለውም። እሺ ወደ ዋናው ፖይንት ልመልስና መማር መቅራት እኮ በእኛ እኮ ግዴታ እኮ ነው። ሊስን እኔ ፖይንቴ ስላልሆነ ለጊዜው የነኝና ራሱ ገብተው እንዲያነቡ አይደረጉም። አባስ ቆይ የኛው አርጉመንቶች ፕሊስ ምንድነው የምክደው? ምኑን? በእኛ በእስልምና ቁርአንም ሆነ ሐዲስም ሰው ልጅ በአንቦ ሁሉን ነገር እንዲያውቅ ግዴታ ነው በሱ ላይ። በእናንተ ግን አሁን ክርስቲያኖች ሁሉ ቤተክርስቲያን ሄደው መጽሐፍ ቅዱስን በትክክል ሙሉን እንዲያዩ ራሱ ሲጀምር እዚህ ከ80% በላይ ናሲ አትዩ ሚላስ አምጣልኝ። የበመጃ ሁለቱን አንድ ያዘጋጅልኝ ክርስቲያን አይማይዳ በቃል ነው አንድን አዘጋጅልኝ ክርስቲያን። እስቲ እስካሁን ሚውት አድርገኝ ነበር። ክፈት አትንኩ መጽሐፍ ቅዱስን እስካሁን ሳውራ የነበረው ሚውት አድርገኛል። እንዳነኩ እንዳጠይቁ ምናምን የሚል እስቲ ያሳየኝ አንተ። እንዳነኩ አላልኩም፣ እናንተ ግን አታስነኩም ነው ያልኩት እኮ። እንደምንከለክል ማስረጃ አምጣ አልኩ። እኔ እንደምከለክል ቁርአንን እንደማይፈቀድልህ እኔ አሳያለሁኝ። ነገርኩ እኮ ከ80% በላይ መጽሐፍ ቅዱስ በቃል ነው እንጂ የሚሰሙት በተግባር አያዩትም። ክፈት አትንኩ አትዩ የሚል ማስረጃ አምጣ። የተጻፈ ነገር አለ። ይሄንን ማውራ ነገር ተግባራዊ ነገር ነው ያለሁት። የተጻፈ ነገር ካልሆነ ተረተረ ሙሐመድ የተረተው አይበቃም እንዴ? ሙሐመድን ተረተረ ሰማን እኮ። ሜቢ አንተ የምታውቀው ምንድነው? ሱራ 9 ላይ ተፍሲር ኢብን ከሲር 9:29 በፈሰረበት ላይ መጽሐፍ ቅዱስን እኛ እንደፈለገን እንትን ማለት እንችላለን፣ ክርስቲያኖች ግን የእኛን መጽሐፍ መንካት አይችሉም ስላለ እሱ ተምታቶብህ ይሆናል። እዚህ ጋር ነብይ ምን ብሏል መሰለ? ኢብን መጃ ላይ 2 ላይ the prophet said ኦኬ፣ አይታይም ብዙ ነብይ ነው ሲጠየቅ እንደዚህ የሚለው አይታየኝም። አንበው ክርስቲያን ያ ምን ይላል መሰለ? the prophet said ነብዩ እንደተናገረው leave me as I have left you እንደተውኳችሁ ተውኝ፣ ወይም ዶንት በቅንፍ ውስጥ የገባው አረብኛው ላይ የለም። ዶንት ask me the minor things that have አጠይቁኝ ነው አጠይቁኝ፣ ጥያቄዎች አጠይቁኝ። ስለ ነብዩን እየሄዱ ጥያቄ ሲጠይቁ ስለ ቁርአን ባካችሁ ተውኝ በቃ እንዳትጠይቁኝ የሚባለው እናንተ ጋር ነው። መጽሐፉን ሲጠይቁት ምንድነው ይሄ ምናምን ሲሉት በቃ ተውኝ በቃ ዲድ እንደዛ የሚባለው እናንተ ጋር ነው። የተጻፈኛ እናመጣለን እንደናንተ ተረተረሰ ይበቃናል። ዛሬ ጆን ቃል አባስ ሚዩት ሰውን አፍ ያስያዝክ እኮ ማን ነው? እዚህ ጋር እኮ የራስህን ህግ እያወጣህ የራስህን ተረት እኮ እየፈጠርክ ነው። እዚህ ጋር ሰውን ሚዩት እያደረክ አይበቃል። ዛሬ የራስህን ተረት እየፈጠርክ እዚህ ቆይ እሱ ይተርጉመውና አባስ ሰው ሚዩት እያደረክ እዚህ ሰው ታረጋለህ፣ ታወራለህ። ኢብኑ አባስ ይበቃኛል እንደዚህ አይነት ነገር። እኔ ቆይ ብዙ ጊዜ ማን ነው እኔ አንተ ወቀሰው። ኧረ አባስ ኧረ በአላህ ኧረ በአላህ ኧረ በአላህ አላህን አታምነው? በአላህ ብያለሁ። እኛ ሙስሊሞች በአደብ ስለምንታወቅ ኦኬ ቀጥል። እሺ ዘሩኒ ማ ተረክቱኩም ተርጉመው ምን ማለት ነው?
ቀጥል እየሰማሁ ነው። ስማኝ አላልኩም፣ ተርጉምልኝ ነው። ሚዩት ያደረጋችሁ ሰውን ሲያወራ ቤት ታወራላችሁ። ማንም ሚዩት አላደረገህም። እባክህ ሰበብ አታብዛና። ሰበብ እያበዛሁ አይደለም። ዘሩኒ ማ ተረክቱኩም ፈኢነማ ሀለከ። በጣም ብዙዎቹን ሰዎች በዲሲፕሊን ማለት ነው። እሺ አሁን ሚዩት ያዝ። እሺ አርግ ሚዩት። I don't care about you። እኔ እንግሊዝኛ አልችልምና አማርኛ ራሱ አልቻልክም። ቀደም አማርኛን አልችልምና አረብኛን አምጡልኝ ስትል ነበር። አሁን ደግሞ ወደ እንግሊዝኛ ገባ። የመፍቻ ቋንቋ አይደለም ማለት ለዛ እኔ አልችለውም። እሺ እኔ አልችለውም። ተው እንደተውካችሁ ተውኝ። ፈኢነማ ሀለከ መን ካነ ቀብለኩም ከእናንተ በፊት ያሉት ወይንም ያለፉ ሰዎች የጠፉበት ምክንያት ቢሱአልህም በጥያቄዎቻቸው واختلافهم على أنبيائهم. تعرف عربي صح جون؟ تعرف عربي؟ عباس ترجم سليك كفرة. بتعرف العربي ولا تعرف عربي؟ قدمكو عباس. بتكلمني بالعربي ولا لا؟ عباس. بتكلمني بالعربي ولا لا؟ عباس. بتكلمني بالعربي ولا لا؟ يساقبت يساقلت يمسلوا الله. هذا سؤال لك. إذا كنت تفهم العربي افتح الحديث واقرأ وتكلم وترجم لي. عباس افتحوا الحديث. أيانا ببكم افتح الحديث. كجيب في يالفو تسبوت. قاي عباس عربية ورا لا ورا ترجم لهم ترجم على هذا السنة عربية تورا لا تورا من عقبة يا ورا لا ورا طيقة ترجم ستبان عربية تورا لا عندي كيف بريس برينسو عند عربية تورا who cares ترجمة مترجم يا أنا ያልኩት አሁን በአረበኛ የምታወራኝ ከሆነ እኔ ባይዘው እኔ አማርኛ برينسو አይደለ መማሪያ ነው የተፈለገው አይደለ ያሁን የከፈትከውን ሐዲስ ክፈተውና ቀጥል። እሺ ምንድነው የሚለው ሐዲሱ ራስ ነገረን እስኪ ሰውን ሙይት ታረጋለህ ሐዲስ ትከፍታለህ የራስህን ተረት ታወራለህ ከዛ በኋላ ይጃልከኝ በቃ አደር አባስ ደህና አደር መልካም ምንድነው የሚያለስብኝ እኔስ ምንድነው እሱ እየየ ያበዙ ዛሬያ ነብዩ ነው ምንድነው ያለው እንደ ክርስቲያኖች እና እንደ አይሁዶች ጥያቄ ማታብዙ አትጠይቁ ተውኝ እነሱ ይጠይቃሉ ይመራመራሉ እናንተ ግን ዝም ብላችሁ ተመሩ ዝም ብላችሁ ተከተሉኝ ነው አብዱል ፈተና ጆን ይደርቃል ነው የሚባለው ቀልቡ ይደርቃል ነው የሚባለው ከጠየቅ ቀልቡ ይደርቃል እፎይ ከመዝጋቱ በፊት የሆነ ቪዲዮ አይቼ ነበር የማንሱ መሐመድን ጀበል ነብያችን ሀብታም ናቸው ያለው ምን ላይ ነው ሙሉ እንትን ትንሽ የሚጨምረውን ቪዲዮ ፈልጊው ነው ዋሽቶበታል ሙሉ ውሸት ነው ልክላለሁ ቪዲዮውን እኮ ውሸት ነው እኔም ፈልጊው ነው ልክላለሁ ቪዲዮ ሌላም ዳ መሆናቸውን የሚያሳይ ማስረጃ ስላለ ትንሽ ጨመር ቢል ብዬ ነው ቪዲዮ ያ ማት እንትን አለ እንዴት እንደሚሰክሱ እኮ ነብያችን ከልጅ ሚሊዮነር ነበሩ አለኩ በማደጎ ሳይድ ሐሊማ ማን ነው የምትባለው ጋር ማደጎ ሄዶ አልነበር ልቡ የተቀደደው እሷ ቤት አይደል እሷ ጋር ሲጫወት አው እኔ የሆነ ቪዲዮ ልሰራ ፈልጌ ተደምራ ጋር ሲጫወቱ ሐሊማ ብንት ዘምዓ ጋር ልጅ ፍየል ሲጠብቁ ታዲያ ተቸግራል እንደ እናትየዋ የሰጠችው እዛ ማደጎ የሰጠችው ሚሊዮነር ልትሆን ነው ሚሊዮነር ደግሞ ሲጀመር ከልጅነት ሚሊዮነር ይሆናል ቀደም እኮ ሱረቱል ሙሐመድ ላይ ጠየቁ ፈዓለም አለው እወቅ አለው እና ላክልኝ እፎይ ቴንክ ዩ ጥሩ ጊዜ ነበር ይቅርታ ወንድማችን አይስ ኦኬ አብዱል ፈታ እወቅ አለ መጀመሪያ ፈዓለም አነሁ ላ ኢላሃ ኢላ ሁ ከእርሱ በቀር ሌላ አምላክ እንዳሌለ እወቅ ወስተግፍር ሊዘንቢክ ለኃጢአትህም ይቅርታን ጠይቅ ምህረትን ለምን ለኃጢአትህ ለስህተትህ በልጅነቱ አጣቱ ታጥቦለታል በ40 ዓመቱ ነው የተላከው ለኃጢአት ይቅርታን ለምን የተባለው ለምንድን ነው ለኔ ጥያቄ እና
ከመቶ ጊዜ በላይ በቀን ኧረ እባክህ ኃጢአቴ ማረኝ እያለ የሚለምንበትም አለ ነቢይ ከሆነ በኋላ። አዎ አይሻ እኮ በዘገበችው ሐዲስ ከ70 እስከ 100 ጊዜ በቀን እስትግፋር ያደርጋል። ምክንያቱም አላህ በቂያማ ቀን አለ በሁለት ጣቶቹ መካከል የሰውን ነፍስ ያደርግና ይወዘውዛል። በየትኛው እጁ ውስጥ እንዳለው አላቅምና ምህረትን ማብዛት አለብኝ አለ። አሁን ቅድም ልቡ ተቀዷል ቢለውም ደግሞ ቅድም እኮ እንዳፈረስ ነው መልሶ በሚራጅ ለታም እንደገና ደግሞ ልቡ ተቀደደ የሚላለ በዚህ ወደ 5 ቦታም የሚሏቸው አሉ። 3 ቦታ 3 4 5 ብቻ በ10 ዓመቱም ተቀዷል የሚሉ አሉ። ሳኖ ነው የሚሉ አሉ። እንደገና ደግሞ በሚራጅ ቀን ብቻ ወደ 5 ጊዜም ተቀዷል የሚሉ አሉ። ስለዚህ በየቀኑ ልቡ ሲቀደድ እንትን ሲል ነበር። መጨረሻ ልቡ ተቀደው ሞቷል። ደህና ዋሉ፣ ደህና ደሩ እናንተ። እሺ እናንተ ሰዎች አተኙም እንዴ? ይዋሹታል፣ ይቀጥፉታል። ዘመዶቻችን ወገኖቻችን እንዴት እንደሚቀጥፉ ዛሬ በደንብ ታዝባችኋል ብዬ አስባለሁ። አረብኛው ላይ እንደዚህ ምናምን ብለው ማያቅ ሰው ካገኙ እንዴት እንደሚያታልሉ ታዝባችኋል ብዬ አስባለሁ። ደህና ደሩ። ለማንኛውም